አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀማ እንዴት ናችሁ? ሰላም ናችሁ? ያው እንግዲህ ዛሬ ደግሞ የማሳያችሁ እንጀራ እንዴት እናብካ፣ እንጀራ ሊጥ እንዴት እናብካ። ያው እንዳሳየዋችሁ በዚች እርሾ አስቀምጬ ነበረ። ትንሽዬ ካሜራ ባይኖረውም ችግር የለውም። ብዙዎቻችሁ ካሜራው ስላልወደዳችሁት ማለት ነው። እኔም አልወደውም ካሜራ ሳይኖረው በዚች ሊጥ ትንሽዬ ሊጥ ያለም ንጹህ ሊጥ በቃ በዚህ በጥብጣችሁ በሆነች እቃ ክዳን ባለው እቃ ማስቀመጥ። ከዛ ራሱ ይቦካል በራሱ ጊዜ ማለት ነው። 24 ሰዓት ወይም 2 ቀን ከቆየ በኋላ ፍሪጅ ውስጥ ዝም ብላችሁ አስቀምጡት። እኔ ራሱ ፍሪጅ ውስጥ ያው ገና ከፍሪጅ አውጥቼ ውሃ ውስጥ ጨመርኩት ማለት ነው። እርሾውን ውሃ ውስጥ ጨመርኩት። እንደምታዩት በዚህ አዋህደዋለሁ። ከዛ ወደ ቀጣዩ ከዛ ጓደኞቼ አምሼ ያስቀመጥኩት ዱቄት አለ፣ የታመሰ ዱቄት አያችሁት። ወደዛ ጨምሬ ዋህደዋለሁ። አለቀ። አያችሁ፣ በአንድ እጄ እየቀረጽኩ ስለማይመቸኝ አዋህጄ ተመልሼ እመጣለሁ ማለት ነው። ይኸው ከእርሾውና ትንሽ ውሃ ጨምሬ እንደዚህ አቦካዋለሁ። አያችሁ፣ እንደዚህ አቀላቅየዋለሁኝ። በመሀል ላሳያችሁ ብዬ ነው። እንደዚህ ቀስ እያልኩ ውሃ እያደረኩ ማሸት። በዚህም ብቻ አሽታችሁ ማስቀመጥ ትችላላችሁ። እኔ ግን እፈጨዋለሁ ትንሽ በዛ በመፍጫው። አሁን ታያላችሁ። በአንድ እጅ ምንም አይሆንም ጭራሽ፣ በግራ እጅ ማለት ነው። ይሁት እንደምታዩት አሁን ፈጭቸዋለሁ ማለት ነው። እንዳላጮህባችሁ ብዬ ነው። ፈጭቸዋለሁኝ። እዚህ ጨምረዋለሁ። ይኸውላችሁ ጓደኞቼ በዚህ መልኩ ፈጭቼ ጨርሻለሁ። ውፍራቱ ደግሞ እንደዚህ ነው። በጣም ቀጭን ሳይሆን በጣም ወፍራም ሳይሆን ማለት ነው። በዚህ መልኩ አድቅጨዋለሁ ማለት ነው። ያኔ በጥብጬ ብቻ ነው የፈጨሁት። መበጃችሁን በደንብ ልቅ ካላችሁ ማሸት ከፈለጋችሁ በወፍራሙ ገና እንደዚህ ሳይቀጥን በወፍራሙ በደንብ አድርጋችሁ እሽት ልፍት አድርጋችሁ ከዛ በኋላ ነው እያቀጠናችሁ ያው እንጀራ እንዴት እንደምታወቁ አይጠፋችሁም። ግን ያው ልክ እንደ ኢትዮጵያው ነው የሚቦካው ለማለት ነው። ይሄ ነጭ ዱቄቱም ያው የነጭ ዱቄት እንጀራ አይደል ያስቸገረው፣ ሌላውም አይቸግርም። እና ይሄው ይሄን ይመስላል። በዚህ መልኩ አዘጋጅቻለሁ። ነገ ኢንሻአላህ አሁን ይሄ እርሾ ስላለው በ24 ሰዓት ተጋግረው እንጀራው ምንም አይልም። ግን ያለ እርሾ ዝም ብላችሁ በዚህ መልኩ ምንም እርሾ ሳታደርጉ አብኩታችሁ አቆይታችሁ 2 ቀን አቆይታችሁ ብትጋግሩትም ቆንጆ ነው የሚሆነው። ለመጀመሪያ ጊዜ እንጀራው ያን ያህል ጣዕም ባይኖረውም ግን ሁለተኛ እርሾ አስቀምጣችሁ በራሱ እርሾ ሁለተኛ ስትጋግሩት የተለየ ነው የሚሆነው። ልክ በቃ የእንጀራ ጣዕም ይዞ ነው የሚመጣው። እና እንደዛ አድርጋችሁ ሞክሩ ትላችኋለሁኝ። ስለተከታተላችሁኝ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። መልካም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጓደኞቼ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ የማሳያችሁ ዱቄቱን ከመጀመሪያው አምስት ነገር እንደማደርገው ነው። ያው ምንድነው ዱቄቱን ማመራችሁለት የኖርማል ዱቄት ነው ይሄኛው 10 ኪሎ ማለት ነው። ዳህና ማለት እና የዘር ዱቄት ስለከፈትኩት ማለት ሰራይ ሰው ወደ ላይ ታይገናል ነው። ሌላው ዱቄት ማለት እንደዛ አይነት የኬሻው ዱቄት ማንኛውም ይሆናል እንጂ ሞክር ያሉት አንዳንዱ በጣም ያምራል፣ አንዳንዱ ደግሞ በደንብ ያምራል። ይሄ ብዙ ማለት እንዳይመስሉት ከዚህ የሚለጠ የሚያምር ዱቄት አለው ማለት ነው። እና እዚህ መጥበሻ ላይ አሁን አድርገን ሰዋለሁ። ይኸውላችሁ ጓደኞቼ እንግዲህ እንደምታዩት እነዚህ መልኩ ትባሉ ጋዙን ቀነሳ አድርጌ፣ ምክንያቱም ጋዙን ስቶቭን በደንብ ከጨመራችሁበት ይቃጠልባችኋል። ያው ዱቄት ነው እንግዲህ ዱቄት ነው ሰፊ አይደለም። ስለዚህ በትንሹ ነው ማለት ነው። ጋዙን ቀንሳችሁ እንደዚህ ማመስ ትንሽ ከለሩ ቀያር እስከሚሆን ድረስ ብዙ አይወስድም። ሞቅ ሞቅ ብቻ ነው። በጣም የተሰራበት ትንሽ ቆይተን ያላችሁበት በአንድ እጅ እየቀረጹ በአንድ እጅ ምንም አላቀበትም። በግራችን ማማሰል አይ ለማንኛውም እንደዚህ አምሰዋለሁ። ትንሽ ከራሮ እስኪሆን ድረስ እሱን እንዳይበትን እንላለን። ይሄው እንደምትመለከቱት ይቻላል ማመስቶ ጋዙ ከሞቀ ማለት ነው። ብረምጣዱ ከሞቀ በኋላ ቶሎ ማምሳል ነው። ከሆነ ከስር ይትና
ይቀልጠዋል ማለት ነው። በደንብ እጃችሁን ማባራት የለበትም፣ ማመስ ነው በቃ። ቶሎ የፈለጋችሁትን ከለር እስኪያመጣ ድረስ። አሁን ለምሳሌ እኔ ጥቁር እንዲል ከፈለኩ በደንብ አመሳዋለሁ። እንጀራው ላይ ትላንትና እንዳያችሁት እንዲሆን ከፈለኩ በደንብ ቡኒ እስከሚሆን ድረስ አመሳዋለሁ ማለት ነው። ነገር ግን ኖርማል ዝም ብሎ ነጣ ያለ ከሆነ ሞቅ ሞቅ አድርጋችሁ እንደዚህ በቃ ዋና መሞቁ ነው። ለምን መሰላችሁ? አንደኛ እንጀራው ላይ፣ ሁለተኛ ደግሞ ፍሪጅ ውስጥ አስቀምጣችሁ በነጋታው የሆነ ድርቅ ይላል፣ ፍርፍር ይላል እንጀራው ማለት ነው። ልጥጥ አይልባችሁም። እንጀራው ልጥጥ እንዲል ከፈለጋችሁ የሚለጠጥ እንጀራ የለም እንጂ ብቻ ሁሌም የማይደርቅ እንደዛ ከፈለጋችሁ ዱቄቱን አታምሱት፣ ዝም ብላችሁ ወጣችሁ ጋር። ይሄ ግን ልክ እንደ ሀገራችን ድርቅ ይላል አድሮ ማለት ነው። እዛ ላይ ደግሞ ስታመስ ጣዕሙ ቆንጆ ነው። እኔ እንደዛ ነው የሚመቸኝ። በደንብ ቶሎ ቶሎ ማመስ በደንብ ወደጃችን ማረፍ የለበትም። ለዱቄት ነገር ቆይ ይሄ ሁላችሁ ጓደኞቼ አምሽ ጨርሻለሁ። ካሜራ ላይ ብዙ ለውጥ አላመጣም፣ ግን እኔ በቃ እንደዚህ ሞቅ ሞቅ አድርጌ ዳርማቸዋለሁ። በደንብ አማስያለሁ። አረቦቹ ከሆናችሁ እንደዚህ ዱቄት ስታምሱ ይሸታልና መሩሃውን መስኮታችሁን ክፍት አድርጋችሁ ነው። መሩሃውን መስኮቱን ከፍቼ ነው ሲሸታቸው ምንድነው ያከፍተሽ ይላሉ። ሲጀመር ባይቀጠም ይሸታል እና መጀመሪያ መሩሃውን ክፈቱ እንዳይሸትባችሁ ማለት ነው። ከእነሱ አዲስ ነገር ስለሚሆንባቸው ከዛ እንደዚህ ከአምስት በኋላ ወዲያውኑ ማውጣት የለብንም። ትኩሱን ወዲያውኑ ማውጣት የለባችሁም። ይቀዝቅዝ፣ ብርድ በራሱ ይቀዘቅዛል። ከቀዘቀዘ በኋላ ነው የምታወቁት እንጂ ትኩሱን ካወቃችሁት እንዳያው ይበላሻል። እላችኋለሁ። የዚህ የነጭ ዱቄት ነገር መቼም ተቃጣው ብዙ ስለሆነ ወዲያውኑ እንደዚህ ትኩስ እንደሆነ ባቦካ ከራስ ይበላሻል። ስለዚህ እንደባሉት ይቀመጥ ድረስ ከዚህ ላይ እንዳለ ያደርገዋለሁ። አሁን እንዳለ ወጥቻለሁ፣ ምክንያቱም እዛ ላይ እንዳያቃጥልብኝ። ከለሩን በደንብ ተቀይራል። እኔ ጋር ካሜራውን ቀይረው አላውቅም፣ ግን በጣም ቆንጆ አድርጌ መካከለኛ አድርጌ በጣም ሳይጠቁር በጣም ደግሞ ነጭ ሳይሆን መካከለኛ አድርጌ ነው የአምስት የኢትዮጵያን እንጀራ እንዲመስል ማለት ነው። ሲቀጥል ደግሞ ይህን ዱቄቱን ከፈለጋችሁ መንፋት ትችላላችሁ። በእጃችሁ ቆን ታወቁት። እኔ ግን አነፋው፣ ምክንያቱም በከላት ስለሆነ ማወቀው እጅት ያደርገዋል። ራስ ሁሉም ስለሚፈጨው መንፋት አያስፈልግም። በእጃችሁ ከሆነ ብርድ ሲል መጀመሪያ ውሃ ከማድረጋችሁ በፊት በደንብ በሹት ይደርቃል ራሱ። ከዛ በኋላ ውሃ ጨምራል እና ደግሞ ማለት ነው ብዙዎቻችሁን ቲክቶክ ላይ አግኝተሽ ነው እንጀራ ቤት ምናምን ጊዜ ወስድ ምናምን ዛሬ ይኸው እስኪ አሁን 6 ደቂቃ ነው እንዲሁ የራሱ የቀረሱት 6 ደቂቃ። በዚህ 6 ደቂቃ ውስጥ በቃ የሆነ ምግብ በጎን እየሰራችሁ ከሆነ ለምሳሌ ምግብ ሰርቼ ምሳ ሰዓት እስከማቀርብ ቆይ ትንሽ ጠብቂ መሰራለሁ ብዬ ስራቸው ትንሽ ጠብቂ ያለኝ። ስለዚህ ሰዓት በምጠብቅባት ከስታት ራስ ይሄንን አመስኩት ማለት አሁን ማውቀት አይጠበቅብኝም፣ ምክንያቱም እስከሚበርድ ሰዓት ጠብቅም በሩስ ከሰው አስገቡ አስቀምጠዋለሁ። እዚህ መቻል ማወቃው ካላችሁ በሚመቸኝ ሰዓት አሁን ቢያንስ አንድ ሰዓት ከላልኩኝ ማለት ነው። ቢያንስ ልክ ነው አምሸዋለሁ። ከስር እንደዚህ እንዳለ አስቀምጠዋለሁ፣ ውስጥ ከደኛ አስቀምጠዋለሁ። ከዛ ሲመርች ደግሞ እንደዛ አንድ ሰዓት ሳገኝ አቦካለሁ ማለት ነው። አቦክቼ ደግሞ ነገር ለመጋገር ያን ያህል አይደለም። ጊዜ ከሌላችሁ ደግሞ እኔ አሁን ግማሹን 3-4 እንጀራ ጋግሬ ሊጡን አስቀምጠዋለሁ ፍሪጅ ውስጥ። ግን አንዳንዴ ይበላሻል፣ አንዳንዴ አይበላሽም። እንደ ሊጣችሁ አይነት በጣም ከቦካ ወዲያውኑ ጋግራችሁ ጨርሱ። ግን ሳይቦካ ምን ያው መብላት ከፈለኩኝ ጋገር አድርጌ ግማሹን አስቀምጠዋለሁ። እናንተም ደግሞ ቆንጆ እንጀራ ነው የሚሆነውና የግድ ጊዜ እንደዚህ ጊዜ የለንም። ሌሎች እንጀራ ተማትካታሉ እንጀራ በዛ ላይ ደግሞ እንጀራ ስታስመጡ ሸዋር አንሳምዛ ላይ ያደርጋል። ለዛ ነው እናንተ የምትማረሩት እና ለማንኛውም ያን ያህል ብዙ ጊዜ አይወስድም። አረቦቹ የማያካብዱ ከሆነ ማለት ነው። አንዳንዶቹ ቤት እኔ ዱቄት ራሴ ነኝ እንደዛ 10 ኪሎ በጣም ብዙ ቀን ነው የምበላው። በጊዜው ስለማጋገር ይቆያል ማለት ነው። እነሱ የሚኖራቸው የኞቹ ስለማይመጡ ነው። የዛሬ ነስ የሚያመጡት ያን ትናንሹ የካርቶኑ ነው። እሱም ደግሞ ብዙ እንጀራ አይመቸኝ ይሆናል፣ ግን ይሄ ነው እንጀራ የሚሆንልኝ ማለት ነው። እና አንዳንዶቹ ይከላከላሉ። እኔ ለምን እንደሆነ አላውቅም፣ ግን አብዛኛዎቹ ግድ የላቸውም። እንደውም ስትጋግሪ ካዩሽ በየቀኑ ጋግረሽ አንቺ ነው እንብላ የሚሉም አሉ። እኔ የሆነ ቤት እንደዚህ እየጋገርኩ አይተው ሁሌ ጋግሪ እያበረብሸኝ ነበር ለምደው ማለት ነው። እንደዚህ ግን አያዩም። ሳያዩም ምንድነው ሲሉ ጎብዝ እላቸዋለሁ ማለት ነው። ጎብዝ ነው የምላቸው። ያኔ ትኩር ብሎ እንደዚህ ፒክቸር የሚያደርግ ስለሌለ ነው እላቸዋለሁ። ግን ብዙ ሁሉ ቤት አንድ አይደለም እና እንደዚህ የሚጋገራችሁ ብዙ ዶቼ ያው አምሼ ከዛ ሲቀዘቅዝ ማውካቱን ደግሞ አይታችኋል። የማውካት ቪዲዮ በዛኛው ጋር ስላለ በቃ መልካም ቀን እላቸዋለሁ። እንደምታዩት በዚህ መልኩ ያኔ እንዳይገነፍልባችሁ ደግሞ እንደዚህ ጋር አሁን ተመልሼ የመጣሁት ለመሰላችሁ እንደዚህ ሙልት አድርጋችሁት በአንድ እቃ ከተዋችሁት ይገነፍልና ይፈስባችኋል። ስለዚህ ጎዶሎ አድርጋችሁ በሁለት እቃ አስቀምጡ። አሁን እቺ የቡና ማስቀመጫ ነበረች፣ ትንንሽ ስለሆኑ እቃዎቹ ይህም እንደዛው ግማሽ አደረኩት እዛ ላይ ቀንሼ ያው ከድናችሁት ስለሆነ የምታደርጉ ገንፍሎ ገደል እንዳይገባ እንደዚህ ግማሽ አድርጋችሁት እንደፈለገ ይፍላ ማለት ነው። ያው ይፍላ ነው መፍላቱ ነው እንግዲህ ሲቦካ። ስለዚህ እንደዚህ አድርጉ።